ግዙፍ የአገራችን ሜጋ ፕሮጀክት ግንባታው 95 በመቶ ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ ነው። ይህ ሜጋ ፕሮጀክት የአባይ ወንዝ የሲቪል ግንባታ በዚህ ዓመት ሙሉ በሙሉ የሚጠናቀቅ ሲሆን የግድቡ ግንባታ አፈጻጸም ከ95 በመቶ በላይ መድረሱም ይታወቃል። ግድቡ 5150 ሜጋዋት ኃይል የማመንጨት አቅም ያለው ሲሆን 13 የኃይል ማመንጫ ተርባይኖች የተገጠሙለት ነው። እያንዳንዱ ተርባይኖችም ከ375 ሜጋዋት በላይ የማመንጨት አቅም አላቸው። እንዲሁም ደግሞ ግድቡ 145 ሜትር ወደ ላይ ሲረዝም ወደ ጎን ደግሞ 1.8 ኪሎ ሜትር የሚሸፍን ሆኖ ነው የተገነባው። ግድቡን ለመገንባት አጠቃላይ ከ5 ቢሊዮን የአሜሪካ ዶላር በላይ ወይንም ከ236 ቢሊዮን ብር በላይ የሚያስወጣ እንደሆነም በቅርብ የወጡ መረጃዎች ያሳያሉ። ግድቡ የኃይል ማመንጫ ብቻ ሳይሆን ለቱሪዝም ዘርፉም ትልቅ መነቃቃትን የሚፈጥርም ነው።